ወደ ኋላ መለስ ብለን የልጅነት ጊዜን ስናይ የልጅነት ትራውማ ያን ያህል አልነበረም አይደል? ጥሩ ቤተሰብ ውስጥ ነው ያደግከው። የመጀመሪያ ልጅ ነህ። ትምህርት ቤት አዶና እየተባለልህ የምትገባ ነበር ክላስ ውስጥ እና ከየት የመጣ ትራውማ ነው? ያ ፍርሃት፣ ያ ጭንቀት ከየት መጣ? እንደው ትሪገር ያደረገን የለ የልጅነት ጊዜያችን ጠባሳ ብዙ ጊዜ ይመጣና ትልቅ ስንሆን በሱ እንጠቃለን እና ከየት መጣ? ድንገተኛ አልሆነብህም? አሁን እኔ እንደዚህ ትራውማ ምናምን አስተዳደጊ ምናምን ስል ሰዎች ከቤተሰብ ያያይዙታል። ችግሩ ምንድነው መሰለሽ አምለሰት፣ እንደ ሀገር የሆነ በመንፈስ ደረጃ የምንማረው ነገር አለ። ሳናቅ ስንወለድ በመንፈስ ደረጃ ነው የምልሽ፣ ዘር ከዘር ይዘነው የመጣ ነው ነገር አለ። የእፍረት፣ የይሉኝታ፣ የጎረቤት ምን ይለኛል፣ የበታችነት ስሜት የሆነ ሰው አሳምኖናል። ማን እንደሆነ አናውቅም። የሆነ ነገር ግን አሳምን። ለምን ይመስልሻል? የሁሉ ሰው እኔ የምናገረው ነገር ውስጡ ላይ ይሰማል። አሁንም ገባሻ? ሁላችንም በሀገር ደረጃ የተጠቃንበት ነገር ነው። ከየት ነው የመጣው አላውቅም። ማን ነው እንደዚህ እየተጫወተብን ያለው? እሱን ቀስ ብለን የምንነቃበት ይሆናል። ጊዜው እየተቃረበ ነው። ተደብቀው የሚሉበት ጊዜ አይደለም። ግን ከውጭ ሀገርም ብትይ በጣም ኢንፍሉዌንስ ተደርገናል። የዝቅተኝነት ስሜት እንዲኖረን ሄደን ለነሱ ለፊ ዝቅተኛ እንድንሆን ተደርገናል። እፍረት የሞላን ማለት ነው። አሁን ይህ ሁሉ ስሜቶች የመጡት ከማህበረሰብ ነው። ኦፍኮርስ እንዋደዳለን። ኦፍኮርስ ፍቅር አለ። አንዳንድ ባህላችን በጣም ነው ደስ የሚለው። የራሳችን ብሔር አለ፣ ውበቱ አለ፣ ሁሉም ነገር አለ። ግን ደግሞ በተቃራኒው ሳይድ የሆነ ነገር አለ የተቆጣጠረን። እድሜ ልካችን እንደ ሀገርም እየተቆጣጠረን ነው፣ እንደ አንድ ሰውም እየተቆጣጠረን ነው። ገባሻ? እንደ አንድ ሰው ሲቆጣጠር ነው እንደ ሀገር መቆጣጠር የሚችለው ያ መንፈስም ማለት ነው። እሱ ነው በቃ እኔ የተቆጣጠረኝ። ፈሪ በቃ ገባሻ? ይሉኝታ ማዕት። መምህሮቼ እንደዛ ነበሩ። ቤተሰቦችሽን በጥሩ ሁኔታ ካሳደጉሽ መምህርሽ አለ አንድ ሰው ምን ይለኛል ብሎ የሚፈራ፣ አንቺም እንደዛ ብለሽ እንድትፈሪ ያደርግሻል። በቃ በሆነ መንገድ ግን ትገኛለሽ። በቃ በዚህ መጥፎ አስተሳሰብ ማለት ነው። እሱ አስተሳሰብ ነው ተሸክሜው ተመርቄበት ወደ ካናዳ ገባ። ሀገር ላይ ያለ አስተሳሰብ ሁላችን ብዙዎቻችን ላይ እውነት ነው። አስተዳደጋችን ላይ ያለ ነገር ነው። እውነት ነው። አሁን ሳስበው ብዙ ሰው አይናፋር ነው። ብዙ ሰው ጭንቀት አለበት። ብዙ ሰው ያሰበውን የሚፈልገውን የመናገር ችግር አለበት። ቢያደርግም ደግሞ የሚወቅሰው አለ። ልክ አይደለም እንደዚህ አታርግ የሚለው አለ። አንተ ኑር ሳይሆን እኔ ልኑርልህ የሚባሉ አይነቶች የብዙ ሰዎችን ስሜት የሚያጋራ ይመስለኛል። ይሄ ሀሳብ በጣም ዲፕሬሽኑ መጣ፣ ብቸኝነቱ መጣ፣ ፍርሃቱ መጣ። ከእነዚህ ስሜቶች ጋር እንደው ትግሉስ ምን ይመስል ነበረ? በጣም ያስጠላል። ከነዚህ ስሜቶች የምንደበቅበት መንገድ ምንድን ነው? የፖርን አለ፣ የሱስ አለ፣ የዊድ እነዚህ ነገሮች ናቸው የሚደብቁኝ። ከነዛ ሰይጣኖች የምትደበቅበት መንገድ ሌላ ሰይጣን ይሆናል። ሌላ ሰይጣን መልኩን ቀይሮ ሰይጣን ደግሞ ይወደዋል። ይሄ ና እኔ ያለሁልህ የጊዜያዊ ሰይጣን ነው። ይሄ ደግሞ ይሸውድሃል። ተመልሶ ግን ወደዛ ነው የሚያስገባሽ። በቃ ትራፕ ሆንኩኝ 360 ዲግሪ በቃ ተያዝኩኝ። ገባሽ? ታሰርኩኝ። እኔ አሁን ወይኔ ጨነቀኝ፣ ሰው እንዳያየኝ እፈራለሁ፣ አፍራለሁ ምናምን። ምን ልሁን? ልደበቅ። ተደበቅኩኝ። መውጣት ፈልጋለሁ። ነፃነት፣ ፍቅር፣ ደስታ ፈልጋለሁ። አልቻልኩም። ስለዚህ የጊዜያዊ ደስታ፣ የጊዜያዊ ነፃነት ፈልጋለሁ። በምን ላግኘው? ይኸው አለልሽ ብሎ ሰይጣን ያቀርብልሻል። መጀመሪያ ይይዝሽ፣ አይምሮሽ ይቆጣጠረውና ያቀርብልሻል። ምን ትፈልጊያለሽ? ይኸው ይሄ ነው በቃ ይሄ ይሻለኛል ትያለሽ። በከዚህ ያለሽ ምርጫ እሱ ነው። ከዛ እሱን ታደርጊያለሽ። ከጨረሽ በኋላ ወይም የሆነ ነገር ካረሽ በኋላ ትጨናነቂያለሽ። ወይኔ ጉዴ፣ ጸጸት ይመጣል። ጸጸት ደግሞ ሰይጣን የሚጠቀምበት ዋነኛው ነው። እንደገና ከዛ ወይኔ ተጸጸትኩ፣ እሺ ምንድን ነው የማደርገው አሁን? ተመልሰሽ እንደገና ወደ ጭንቀቱ ትገቢያለሽ። ከዛ ከጭንቀት ደግሞ አወጣሻለሁ ይልሻል። ከዛ ትወጫለሽ። ከዛ ትገቢያለሽ ወደ 360 ዲግሪ። እንደ ሀገር እዚች ሰርክል ላይ ያለ ነው። ገባሽ አይደለ? ከዚህ እንዴት አድርገን ነው የምንወጣው? ኢትዮጵያ ስመጣ ታስታውሻለሽ፣ በጣም ብዙ ሰው ሲያንቋሽሽ ነበረ። በጣም ብዙ ሰው አስታውሳለሁ። እንደውም አንዲት እናት የሀዘን ልብስ ለብሳ፣ ቀሚስ ለብሳ፣ የጥቁር ማለት ነው፣ ልጆች የገደልክብኝ ብላ የወጣችበት ጊዜ አስታውሳለሁ። ራስህን ከዚህ ወጥቻለሁ ብለህ እናንተም እዚህ ውስጥ ያላችሁ በዚህ መንገድ ትወጣላችሁ ብለህ ምሳሌነት ነው ለእኔ የሚታየኝ እዛ ውስጥና ምሳሌነት ትምህርት ነው የሚታየኝ። እና ሰው የተረዳበት መንገድ ግን ያድ ነበረም። ቢካዝ ቆርጠው ጉድ አደረጉኝ። ላይ ቆራርጠው ተጠቀሙበት፣ አሸነፉኝ።
ይሄም አሁን አንዱ የምትሰራበት መንገድ ነው ብዬ አስባለሁ። ስትፈለግ በብዙ መንገድ አይደለም የምትፈተነው። ያንን ፈተና ስታልፍ ጀግነት ትወጣለህ ብዬ አስባለሁ። ትልቅ ሽንፈት ነበር ለኔ። ምክንያቱም እኔ አሁን በመንፈሳዊ ደረጃ ነው የምሰራው which is ብዙ ሰዎች ከስቃይ እንዲወጡና ከዛ ከጎናቸው ላለ ሰይጣን ከሱ እንዲላቀቁ የኔ ዓላማ ነው። ግን ሰይጣኑ አሸነፈ የዛኔ which is የማይሆን ቃል ትንጥዬ ቃል ቆርጦ አወጣት። የ4 ሰዓት ነገር ነበር ምክር ነበር የሰጠሁት። ከዛ 4 ሰዓት የ30 ሰከንድ ቪዲዮ አውጥተው ለቀቋት። ሀገር ሙሉ አየት። ሀገር ሙሉ ደግሞ እቺ 30 ሰከንድ ተጠቅሞ እኔን ለማጥቃት ወሰነ ማለት ነው። ግን እቺ ነገርኩሽ 360 ዲግሪ እቺ ክቧ ማለት ነው የውሸት ደስታ ሰጣለሁ ይልሃል ሰይጣን። ያቀርብልሃል። እነዚህ ምርጫዎች በጣም አሉ ከየውሸት ደስታዎች ሰይጣን የሚያቀርባቸው። እነሱ ጋር ለምንድን ነው የምትሮጠው? ከዚህ መውጣት አልችልም ብለህ ተዳክመ አምናሃል። በቃ ስቃይ እንደዚህ በቃ ምን ያጨናንቅሻል? ሁሉም ነገር አለሽ ለማምለጥ ወደ እነሱ ናቸው ምርጮች። ለሰው መናገራቺ መውጣታቺ እሱ ነው በቃ ጊዜያዊ። እሱ ጋር ትገቢያለሽ። ከዛ ውጤቱ ደግሞ ምንድነው? ቁጭት ነው፣ ጸጸት ነው። ጸጸትና ቁጭት ደግሞ ሰይጣን የሚጠቀምባቸው ታላላቅ ኃይል ናቸው የሰይጣን። ገባሽ አይደለ? አንድ ሰው ጸጸት ላይ ከሆነ በጣም ደካማ ነው። ነገር መቀየር አይችልም። ሁሌም ያለፈው ህይወቱ ላይ ይኖራል። ገባሽ አይደለ? ከዛ ጸጸት የምንወጣው በምንድን ነው? ቢካዝ ጸጸቷን ካወጣናት ከህይወታችን እናሸንፋለን። ገባሽ አይደለ? አሁን እኔ ከነዚህ መጥፎ የሆኑ ሱሶች የወጣሁበት በምንድን ነው? በይወና ነው። ለራሴ የዋህ በመሆን በመረዳት ኦኬ፣ ፈሪ ነኝ፣ አፍራለሁ፣ እጨናነቃለሁ፣ ራሴን እንጠላለሁ፣ ከሰው በታች ነኝ ብዬ አስባለሁ። ግን ለራሴ የዋህ ነኝ፣ ችግር የለውም። እንዴት እዚህ እንደመጣው አላቅም፣ እንዴት ራሴ እንደዚህ እንደጠላው አላቅም። ግን ለራሴ የዋህ ሆናለሁ። ዛሬ ለራሴ የዋህ ሆኜ አላቅም። ባይዘው እድሜ ልኬ ለራሴ ጨካኝ ነበርኩኝ። ለምንድነው ራሴን ምኮረኩሞ በየቀን? ለምን? ማን ያደረገኝ? ማን ያስተማረኝ? ገባሻ? አይ ቲንክ ምርጫ ነው ምርጫ ልን ሁሌም በየቀኑ። ግን የራሳችን ጠላት የራሳችን ሰይጣን እንድንሆን ምክንያቶች እየተሰጡን ያደግ ነው። ማን የሰጠን? በመንፈሳዊ ደረጃ ነው የተሰጠን። እንደ ሀገር አንተ በታች ነህ፣ አንተ ቆንጆ አይደለህም፣ አንቺ እኮ እንደዚህ አይገባህም እኮ አይገባህ፣ ተደበቂ፣ እንደዚህ በል። ለምንድን ነው የምመርጠው? ኦኬ እነዚህ ድምጾች እየሰማኋቸው ነው። ግን የዋህ መሆንን መርጣለሁ። ለራሴ የዋህ ሆናለሁ። በቃ ለመጀመሪያ ጊዜ በህይወቴ እስኪ የዋህ ሆኜ ልየው ዛሬ እስከ ራሴ። በቃ ልየው እስኪ ልምረጥ እስኪ ዛሬ። ገባሽ አይደል? አይ ነው በቃ የማይሆን ነገሮች አድርጌያለሁ። ሱስ ውስጥ ነኝ፣ በቃ ጭንቀት ውስጥ ነኝ፣ ብልሽልት በላይ ሁሉ ነገር ተበላሽቷል። ግን የዋህ ልሁን እስኪ። የዛን ያቺ የይዋህና ቃል እና ስሜቷ ወደ ልብሽ ስትገባ ምን ይፈጠራል መሰለሽ? ድንገት ነው የምልሽ ያ ሱስ የሚያቀርብልሽ ምርጣ ያ ሰይጣን ያቀርብልሻል አለ። ሀይ ተሰቃይተሃል፣ ተጨናንቀሃል፣ ራስን ትጠላለህ፣ ወደ ውጭ ወጥተህ መዝናናት አልቻልክም። ይኸው ዊድ አለልህ፣ ከፈለክ ይኸው ፖርን አለልህ፣ ይኸው ያለልህ አልኮል አለልህ፣ ጠጣ፣ ያቀርብልሃል። ያቺ ይዋህና ምንድን ነው የምታደርገው መሰለሽ? እንደዚህ ብለሽ እንድታስተውይ ታደርግሻለች። ኃይል ይኖርሻል፣ የእግዚአብሔር ኃይል ይኖርሻል። ይዋህና ውስጥ ነው የሚገኘው እግዚአብሔር። ልንገርሽ፣ ለራስሽ የዋህ መሆን ከቻልሽ ሰይጣን በምንም ተአምር አይችልሽም፣ ይፈራል። የዛኔ የሚበዛብሽ ፈተና ልነግርሽ አልችልም። ገባሽ አይደለ? ግን ይህ ሁሉ ፈተና የምታልፊ በምንድን ነው? አይኖ ዱክክ ብያለሁ፣ ወይኔ በቃ ሰውነቴ ተበላሽተሃል እያለኝ ነው፣ አይምሮዬ እየሰደበኝ ነው። የዋህ ነኝ ለራሴ። እንደዚህ እያልሽ በየቀኑ የምትሄጂ ከሆነ ይዋህና የምታስተምሪው ከሆነ ራስሽን አንድ ቀን ትመጣለች። እነዛ ሁሉ ሱሶች ኢቭን እያደረግሻቸውም እያለ ግን ታውቃለህ፣ ስቃይ ውስጥ አይደለሽም። ታውቂያለሽ፣ ስቃይ ውስጥ ግን አይደለሽም። ነፃነት ውስጥ ነሽ፣ ይዋህና ውስጥ ነሽ። እነዛ ድሮ ያሰቃዩና ይቆጣጠሩ የነበሩት ሱሶች፣ መጥፎ ድምጾች እያሉ